የዓለም እያንዳንዷ ጓዳ ገመና ከእይታዬ የተሰወረ አይደለም ብሎ የሚፎክረውን ኤፍቢአይን የፈተነችው የክሪፕቶዋ ንግሥት ተብላ የምትጠራው ሴት ዛሬም ዓለምን ከጫፍ ጫፍ እያናገረች ነው። ይህች ሴት ክሪፕቶከረንሲ ወይንም ረቂቅ የኮምፒውተር ቴክኖሎጂን በመጠቀም ከሰው ወደ ሰው የሚተላለፍ የኢንተርኔት ገንዘብ ላይ ከፍተኛ የተባለ ማጭበርበር ፈጽማለች። በአሁኑ ሰዓት በኤፍቢአይ በጣም ተፈላጊ ወንጀለኞች ስም ዝርዝር ውስጥ የገባችው ይህች ሴት እንደ እሷ $4 ቢሊዮን የሚደርስ የክሪፕቶ ማጭበርበርን የፈጸመ የለም ተብሎላታል። ለመሆኑ ይህች ሴት ማን ናት? ከኤፍቢአይ የክትትል መረብስ እንደምን ልትሰወር ቻለች? አብራችሁን ቆዩ። በዚህች ምድራዊ ዓለም ከእልፍ ወንጀሎች ጀርባ ቀዳሚ ተዋናይ ሆነው የሚገኙት ወንዶች በሚሆኑበት አውድ ውስጥ አንዳንዴ ሴቶችም ከወንዶቹ በላቀ መልኩ የሚፈጽሟቸው ውስብስብ ወንጀሎችና አደገኛ ድርጊቶች በጥብቅ እንዲፈለጉ ሊያደርጋቸው ይችላል። ይህንን ከሚያረጋግጡልን እንስት አደገኛ ወንጀለኞች መካከል የኤፍቢአይን ጓዳና ሳሎን አተረማምሳ ውጭውን ያናጋችው እንዲሁም በአሁኑ ሰዓት ኤፍቢአይ በጥብቅ እፈልጋታለሁና ያገኛችኋት ማጅራቷን ይዛችሁ አስረክቡኝ ሲል ማደኛ ያወጣባት ሴት ተጠቃሽ ናት። ሩጃ ኢግናቶቫ ተብላ የምትጠራውና የአሜሪካንን የደህንነት ተቋማት ቁመና አብዝታ የፈተነች ሲሉ የሚገልጿት ይህች ሴት ክሪፕቶከረንሲ ወይንም ረቂቅ የኮምፒውተር ቴክኖሎጂን በመጠቀም ከሰው ወደ ሰው የሚተላለፍ የኢንተርኔት ገንዘብ ላይ ከፍተኛ የተባለ ማጭበርበር ፈጽማለች። ዘመን አፈራሽ የሆነው ይሄው ረቂቅ የገንዘብ ዝውውር ለክሪፕቶዋ ንግሥት ወይም በትክክለኛ የመዝገብ ስሟ ሩጃ ኢግናቶቫ መልካም ዕድልና አጋጣሚን የፈጠረ መስሏልና እርሷም ይህንኑ ተጠቅማ ራሷን በዝርፊያ ውስጥ አስገብታ ተገኝታለች። በክሪፕቶከረንሲ ተጠቅማ በዓለም ታሪክ ሆኖም ተደርጎም የማያውቀውን እጅግ ከፍተኛ የገንዘብ ምዝበራ የፈጸመች ሲሆን ይህም ገንዘብ በአሁኑ ሰዓት $4 ቢሊዮን በላይ መሻገሩን የሚያመላክቱ በርካታ መረጃዎች እየወጡ ይገኛሉ። የክሪፕቶዋ ንግሥት የዚህን ያክል ቁጥር ያለው ገንዘብ ይዛ መሰወሯ በአገረ አሜሪካ መነጋገሪያ የሆነ ጉዳይ እንዲፈጠር ምክንያት ሆኗል። እነሆ የኤፍቢአይ ተቋም ማደኑ ወራትን ቢያስቆጥርም እሷን አየው የሚል መጥፋቱን ተከትሎ ድጋሚ ፍለጋው ተጠናክሮ እንዲቀጥል ትዕዛዝ ወጥቶ እሷም እየታደነች ትገኛለች። መረጃዎች እንደሚጠቁሙት በአሁኑ ሰዓት በኤፍቢአይ በጣም ተፈላጊ ወንጀለኞች ስም ዝርዝር ውስጥ የገባችው ይህችው ሴት እንደ እሷ $4 ቢሊዮን የሚደርስ የክሪፕቶ ማጭበርበርን የፈጸመ የለም ተብሎላታል። ለዚሁ እንዲረዳት ወደ ወንጀል ሥራዋ የገቡትን ሰዎች ማጥመጃ መረብ የዘረጋችው እንደ አውሮፓውያን አቆጣጠር በ2014 ሲሆን ይህችው ቡልጋሪያዊ ሴት ሩጃ ኢግናቶቫ ዋንኮይን በመባል የሚታወቀውን ሥርዓት ዘረጋች። በብዙ ቢሊዮን ዶላር የሚቆጠር ገንዘብ የሚሰበሰብበት ሥርዓት መፍጠሯን ተከትሎ ባለሀብቶች ይህንን የውሸት ዲጂታል ምንዛሬ ለመግዛት ገንዘብ እንዲያዋጡ አደረገች። ከዚህም ባለፈ መሬት ላይ የሌሉ ኢንቨስትመንቶች ላይ መዋለ ንዋያቸውን ማፍሰስ እንደሚችሉ ያወጡትም ገንዘብ በእጥፍ እንደሚመለስላቸው ነገረቻቸው። ይኸው እሷ የዘረጋችውና ዋንኮይን የተሰኘው ገንዘብ መሰብሰቢያ ሥርዓት በዓለም ዙሪያ ብዙ የማስታወቂያ ሥራዎችን በመስራት ሰዎች ወደ እነሱ መጥተው እንዲሰሩ የሚያደርጉ ማማለያዎች ታከሉበት። ይህ ብቻ አይደለም። በዚሁ ስልት አማካኝነት ሰዎች ገንዘባቸውን ፈሰስ እንዲያደርጉ የሚጋብዙና የሚያስጠቅሙ ሰዎች ከሽያጩ ላይ ኮሚሽን እንዲከፈላቸው ተደርጎ ማስታወቂያው መላውን ዓለም በሚያዳርስ መልኩ ተሰራ። ራሷን ክሪፕቶ ኪዊን በማለት የምትጠራው ይህች ወይዘሮ ራሷን ከቢትኮይን ጋር አወዳደረች። ከዚያም የላቀ አቅም እንዳላት አስረግጣ ተናገረች። በዚህ አካሄዷ የተታለሉና ገንዘባቸውንም ያለ ስስት አውጥተው የሰጡ ጥቂቶች አልነበሩም። በሚያስገርም መልኩ ከ2014 እስከ 2017 ባለው ጊዜ ውስጥ ብቻ በእሷ አማካኝነት ተጭበርብረው ገንዘባቸው የቀማኛ ሲሳይ የሆነባቸው ሰዎች ቁጥር ከመበርከቱ ባለፈ የዘረፈችውና የጭበረበረችው ገንዘብ ብቻውን $4 ቢሊዮን የሚያወጡ ኢንቨስትመንቶች በደርዘን ከሚቆጠሩ የዓለም አገራት እሷ ወደ ፈበረከችው ኩባንያ የገንዘብ ሂሳብ ፈሰስ ተደረጉ።
ይህ እሷ በሐሰት የፈበረከችው ተቋምም ሕጋዊ መሰረት የሚያስይዘው ምንም አይነት የመንግሥት ተቋምም ሆነ ዓለም አቀፍ ዕውቅና የተሰጠው ባለመሆኑ የተነሳ ባለሀብቶች ቀላል በሆነ መንገድ ገንዘባቸውን ቢበትኑም ውጤቱ ግን እንዳወጡት ገንዘብ ቀለል ብሎ አልተመለሰላቸውም። እሷም በሚገባ አጥንታ የዘረጋችው መረብ ውስጥ ያለ ትግል መሰስ ብለው የገቡላት አትርፍ ባዮችም በብዙ አጉድለው ባዶ እጃቸውን አጨብጭበው እንዲቀሩ አደረገቻቸው። ከዚህ ጊዜ በኋላ ግን ጉዳዩ በሕግ መያዙን ተከትሎ የአሜሪካ ከፍተኛ ባለሥልጣናትና የሕግ ሰዎች ከዚህ የማጭበርበር ድራማ ጀርባ ያለችው የክሪፕቶዋ ንግሥት ሕግ ፊት ልትቆም ይገባል ሲሉ ጠየቁ። ጥያቄያቸው ተገቢነት ነበረውና በየአቅጣጫው እንቅስቃሴ ተጀመረ። እንደ አውሮፓውያን አቆጣጠር በ2017 መርማሪዎች በሩጃ ኢግኖቶቫ ላይ ክስ መመስረት የሚያስችል መረብ መዘርጋት እንዳለባቸው አመኑ። ይህንኑ ጉዞ ሲጀምሩ የአሜሪካ መንግሥት የሀገሪቱ የሕግ ተቋም ያወጣው የእስር ማዘዣ ላይ ይሁንታቸውን እንዲፈቅዱ ተጠየቀ። እነሱም የተጠየቁትን ሲፈጽሙ የተሰበሰበው ገንዘብና የገንዘቡ መሰብሰቢያ ሥርዓት ሙሉ ለሙሉ እንዲጠፋ ተደረገ። የአሜሪካን ሕልውና ላይ እንደ መረማመድ የሚቆጠር ነው የተባለለት ይህ የሳይበር ጥቃት የሀገሪቱን ከፍተኛ ሹማምንቶችን እረፍት ነስቶ እንቅልፍ አሳጣቸው። ሳያመነቱ በየአቅጣጫው መረብ በመዘርጋት ያድኗት ጀመር። ይህ ፍለጋ በቀላሉ ውጤት አላመጣም። ጥቂት የምትባለውን ፍንጭ እንኳን ለማግኘት 2 ዓመታትን መቆየት ነበረባቸው። ፍለጋው ከተጀመረ ከ2 ዓመታት በኋላ የሩጃ ኢግኖቶቫ ወንድም በሎስ አንጀለስ አየር ማረፊያ ላይ በቁጥጥር ስር እንዲውል ይደረጋል። የአሜሪካ ፖሊስም ሰውየው እህቱ በዘረጋችውና እልፎችን መና ባስቀረው የዋን ኮይን ሥርዓት እፈልገዋለሁ ሲል ክስ መሠረተ። ነገሮች ሁሉ የተዳፈኑ በመሰለበት ጊዜ ላይ ሩጃ ኢግኖቶቫ በፈረንጆቹ አዲስ ዓመት መግቢያ ላይ ያለ ሐፍረት ብቅ አለች። እንደ አውሮፓውያን አቆጣጠር በ2023 መጀመሪያ ላይ የክሪፕቶዋ ንግሥት በለንደን ከተማ ዳርቻ በሚገኘው የፔን ሃውስ አፓርታማ በአንዱ ንብረት ላይ የይገባኛል ጥያቄ ማቅረቧን ተከትሎ ደብዛዋ ከጠፋበት ብቅ አለች እንዲባል አስገደደ። ይህንን ንብረት የገዛችው ከዚህ ቀደም በሐሰት ስም ባቋቋመችው የማጭበርበሪያ መንገድ አማካኝነት እንደሆነ ታመነበት። ያም ሆኖ ግን በሕጋዊ መንገድ ነው የገዛችው ያሉት ጠበቆቿ ድምፃቸውን ከፍ አድርገው በማሰማት ንብረቷ እንዳይቀማ ይታገሉ ጀመር። እርሷ ከጠፋችበት ጊዜ አንስቶ ይህንን ጉዳይ ሲመረምር የነበረው ዘጋቢው ጄሚ ባርትሌት ጉዳዩን አስመልክቶ ሲያነሳ በፔንትሃውስና በጠፋችው አጭበርባሪ መካከል ያለውን አጠራጣሪ ግንኙነት ጠቁሞ ለማለፍ ሞክሯል። እርሷ ከተሰወረችበት ብቅ እንድትል አድርጓታል የተባለው የዚህ አፓርታማ ጉዳይ ሌላ መዘዝ ይዞባት እንደሚመጣም ይታመናል። እስከ ዛሬ ሸሽታ ተሸሽጋ ለከረመችው ሴት ማጥመጃ የሆነው ይህ አፓርታማ የተገዛበት መንገድ ከታወቀና ምንጩ ከተረጋገጠ በእርግጠኝነት ከዚህ ቀደም አጭበርብራ ያከማቸችው ገንዘብ የአሁን መዳረሻውን ለማወቅ ትልቅ ፍንጭ ሊሰጥ እንደሚችል ይታመንበታል። ይህንኑ ተከትሎ በወቅቱ ተጭበርብረናል ያሉት በጠቅላላ ገንዘባቸውን ለማስመለስ የሚረዳቸው ቀዳዳ እንደሚያገኙም አመላካሽ ናቸው ባዮች ቀላል አይደሉም። ባለሥልጣናቱ አሁን ይህንን ንብረት ማገድና የዋን ኮይን ማጭበርበር ሰለባዎች ገንዘብ መመለስ ሊጀምሩ ይችላሉ ተብሎ ተገምቷል። ከ2017 አንስቶ አደኑን የጀመረው ኤፍቢአይ ሩጃ ኢግኖቶቫን በቁጥጥር ስር ለማዋል የሚያበቃ መረጃ ለሚሰጥ ለማንኛውም ግለሰብ $100,000 ሽልማት እሰጣለሁ ሲል ቃል ገብቶ አደኑን አጠናክሮ ተያይዞታል። ለኢግናቶቫ ትልቅ ዕድል የሆነላት ይኸው ዘመናዊ የገንዘብ ዝውውር በዚህ ልክ የካበተ ሀብቷን ይበልጥ እንድታደራጅና የሀብት ማማ ላይ እንድትቀመጥ አድርጓታል። በሌላ በኩል ደግሞ ዛሬም ከወጣባት አደን አልተላቀቀችምና ድብብቆሻዊ ጨዋታውን ተያይዘዋለች። በዓለም ታሪክ ግን እንደዚህች ሴት ኤፍቢአይን የፈተነች እንስት መኖሯም ያጠራጥራል ተብሎላታል። ለማንኛውም ጨርሰናል። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።